እንዴ ሙዝ በስንት ጊዜ ልንበላ በእናትሽ ግመሻት ያራዳልሽ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደደብ ልሁን ይሁን የገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበታለሁ አይነት ነገር ሲያስጠላ። አረ ሳክሽ እኔ አሁን አገኝሽ። እሺ ምንም አታመጣም። ባካታ አስፈራራ ወገኛ። እንዴት ዋላችሁ? ማርቲ የት ጠፍተሽ ነው? በእናትሽ ነይ ሙዝ እንብላ። አማን ነው ወይ? የተባረክ ይሁን። በላው አሁን በላው። እኔ የምልህ 200 ብር አለ እንዴ? ኤቲኤም እምቢ አለኝ። አለ ምን ችግር አለው እንዴ? እዚች ጋር ሳሚና ልስጥሽው። ወይ ሰሌ እራፍራለሁ። ባይሆን አይኔን ጨፍንና ልሳም። ይኸው እንጂ ሴጣን ሲፈትን ሴት ይልክባለሽ። እሺ ሆንኮን በግልጽ ተናገር። ጧፉ ምን ያደርጋል? አይነን ምን ሆነ ነው ንገረኝሽ። ተገዝቼ ስገረፉ አልኩ። ስራ መልቀቂያ በቃ ወረቀቱን ጻፍ ልሂድበት። ታዲያ 10 ቢገርፎ የስራ መልቀቂያ ታስገባለህ እንዴ? ቦታን ረሳ። ጀርቤ ላይ ያለቀው የጧፍ ማጣት አይታየም እንዴ? ሲጀመር ላንተ የማስረዳት ኃላፊነት መልቀቂያ ስጠኝ ልሂድበት። በእናትህ ሰሌላ አትጮ አንተ ቦቅቧቃ። ሲጀመር በግርፋቱ አመካኘ እንጂ ጸበል ሳይነካ እንዴ የምትጮ? ቶመጮውን ባለፈው የተያዘ ጊዜ ሰላቢና አይንዬም አሉ ብሎ አላስጠቆራቸውም? ትዝካለህ እኮ አሁን ስኒችስ ጌት ስቲችስ ብዬ ሉጋ በጦሬ ሸንጀዋን እንዴ ቡዳ መጣራ እንዴ ሰላም አልክ ሰላቢ አንተ ረፋት ሳቅ ያማል እንዴ? ለራሱ የሥራ መልቀቂያ እያስገባ ነው ተገዝቶ እንኳን ስቀበት በሽተኛ። አረ ቡዳ ተስፋ ማንዳ ቁርጭ ያገኘሽውን በላ እያረግሽ በእናትሽ ኮፒ ሊንክ ማድረግ ነው። ይጠፋልሻል ዋርኒንጉ። ማነው ግዝቱ? ሞከርኩ ትላንት የተገላለጠችዋን እበላለሁ ብዬ ተሸፋፈነችዋን በልቼ ጨጓሬ እንዳለ ቀርበናት እኔ በዛ ላይ ያለ ያተቃጠልኩኝ። ተረዱኛ። በቃ እንደዛ ከሆንማ ተውታታችን። ቲክቶክ ለምን አይጀምርም? ቲክቶክ ጀምር። ምን ታለንት ኑሮት ነው ቲክቶክ የሚጀምረው? ያስፈልጋል እኮ መስፈርት አለ ሁሉም ነገር። ኦሬዲ አይኑ መስፈርት አሟላ እኮ ማንቼን ይደግፍ። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ? ቦስ ትያስካል። በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱስ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ አትስገኝ። አፍህን ተባበስ። ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናትህ። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስኪ። አወራድ ልህ በእናትህ ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው።